ሰላም ጤና ይስጥልኝ። ዛሬ ለእርጉዝ ሴቶች ጤንነትና ለጽንሱ እድገት ሲባል በፍጹም መበላትና መጠጣት የሌለባቸው ምግቦችና መጠጦችን እናያለን። አንደኛው ጥሬ ወይም በደንብ ያልበሰሉ ምግቦች፣ ለምሳሌ ጥሬ ስጋ፣ ጥሬ እንቁላል ወይም በደንብ ያልበሰለ አሳ። እነዚህ ለጽንሱ አደገኛ የሆኑ ባክቴሪያዎች ሊኖራቸው ይችላል። ሁለተኛው ያልተፈላ ወተት ወይም ፓስተራይዝድ ካልሆነ ወተት የሚዘጋጁ ምግቦች ኢንፌክሽን ሊያመጡ ይችላሉ። ሶስተኛው አልኮል፣ ማንኛውም አይነት አልኮል ለጽንሱ አደገኛ ነው። አራተኛው ካፌን ያላቸው መጠጦች፣ በቀን ከአንድ ሲኒ በላይ ባንወስድ ይመረጣል። አምስተኛው ያልታጠበ አትክልትና ፍራፍሬ። ስድስተኛው ጉበት፣ በብዛት በምንበላበት ጊዜ ቫይታሚን መጠናችን ይጨምራል፣ ለጽንሱም አደገኛ ነው። ቪዲዮዬን ከወደዱት ወይም ከተማሩበት ሰብስክራይብ በማድረግ ቤተሰብ